ሰላም ቢኒያም ነኝ ከኢትዮ አላላ እንደምን ቆያችሁ። ዛሬም ከኤክሴል ቀጣዩን ክላስ ይዘላችሁ መጥቻለሁ። ዛሬ የምናየው ነምበር የሚለውን እናያለን ማለት ነው። ነምበር የሚለውን ስናይ ምንድነው? መጀመሪያ ቁጥር እንግዲህ አንድ ምንድነው ቁጥር ነው፣ ሁለት ቁጥር ነው፣ ሶስት ቁጥር ነው። ይሄ ምንድነው ዳታ የምንለው ማለት ነው። ግን እዚህ ጋር ብዙ ጊዜ ዳታዎችን እዚህ ራው ዳታ የምንለው የትኛውንም ቁጥር ነክ ነገሮችን ሚኒንግፉል እንዲሆን ማድረግ ማለት ነው። እዚህ ነምበሪንግ ላይ በትንሽ የምንሰራቸው ስራዎች መሃል አንዱ ይሄኛው ነው። ትርጉም እንዲኖረው ማድረግ ስላችሁ ምንድነው? ለምሳሌ አንድ ቁጥር ነው። የአንድ ተማሪ የክፍል መጠሪያ ቁጥር ሊሆን ይችላል። አንድ አበበ የሚባል ሰው ቢኖር ተራ ቁጥሩ አንድ ሊሆን ይችላል። አንድ ደግሞ ብር ሊሆን ይችላል። አንድ የሆነ የእቃ ብዛት ሊሆን ይችላል። ስለዚህ ዝም ብሎ ቁጥር ሲጻፍ የሆነ ነገር ሊሆን ይችላል ማለት ነው። ስለዚህ ለቁጥር የተለያየ ፎርም መስጠት ይቻላል። እሱን ስራ የምንሰራው በዚህኛው ነምበር በሚለው ግሩፕ ውስጥ ነው ማለት ነው። ፎር ኤግዛምፕል ለምሳሌ እዚህ ጋር 6 ጻፍኩኝ ማለት ነው። 6 ቁጥር እዚህ ጋር ጻፍኩኝ። ሶ እቺኛዋ 6 ቁጥር ምንድነች ብለን ገንዘብ ከሆነች ለምሳሌ 6ቷ ገንዘብ ነች ብለን ብንወስድ እዚህ መተን ዶላር ሳይን እንነካለን ማለት ነው። ሶ 6 አሁን ምን ሆነች? 6 ዶላር ሆናለች ማለት ነው። ዶላሩን ከፈለግን ደግሞ በእንግሊዝ በፓውንድ ልናደርግ እንችላለን እንደዚህ። ከፈለግን ደግሞ ዩሮ ማድረግ እንችላለን። ከፈለግን ደግሞ የቻይና መገበያያ ገንዘብ ዩዋን ማድረግ እንችላለን። እንደዚህ መቀያየር እንችላለን ማለት ነው። ስለዚህ ገንዘብ ቁጥርን እንዴት እንዲኖረው በገንዘብ መልክ እንዴት እንደምናስቀምጥ ነው። ኦንሊ ገንዘብ እዚህ ጋር ከፈለግን ብዙ ነገሮች አሉ። ጀነራሊ እንደ ቁጥር ይቀመጣል። ከፈለግን አምጥተን እንደ ገንዘብ እናስቀምጣለን ከረንሲ። ከፈለጋን ደግሞ እዚህ መተን ቀን ሊሆን ይችላል፣ ሰዓት ሊሆን ይችላል ቁጥር። ስለዚህ እንደዚህ አይነት ነገሮችን እየቀያየርን ማድረግ እንችላለን ማለት ነው። ይሄኛው ከኤክሴል ውስጥ ያሉ አሪፍ ፊቸሮች አንዱ ነው። ቀጣይ ደግሞ እዚህ ጋር ፐርሰንት ምን ነው? ለምሳሌ እዚህ ጋር 0.05 ብል ይሄ ስንት ፐርሰንት ነው በፐርሰንት አስቀምጥልኝ ብዬ ከጠየኩት እቺን ከጻፍኩኝ በኋላ እቺ ፐርሰንት ምልክቷን ክሊክ ሳደርግ ስንት ሆነ? 5% ወደ ፐርሰንት ቀየረልኝ ማለት ነው። 5% ምንስ 1/100 ማለት ነው። እዚህ ጋር አሁን 5 ባዛ 1/100 ብትሉ የቀደሙን ቁጥር ይሰጥልናል ማለት ነው። ስለዚህ ወደ ፐርሰንት መቀየር እንችላለን እንደዚህ። ሌላ ደግሞ ምንድነው? እዚህ ጋር አሁን መጥቼ ለምሳሌ 3 አልኩኝ። ይሄ ቁጥር ስንት ነው ብሎ የሆነ ሰው ቢጠይቃችሁ እንግዲህ ቁጥሩን መንገር ትችላላችሁ። አክቹአሊ ግን ለማየት የሆነ ምስብ አይነት ነገር መሆን አለበት ማለት ነው። 3 እዚህ ጋር ምን ላሳያችሁ ነው? ኮማ የምትሏለች እዚህ ጋር ለምሳሌ ኮማ ስነካ አያችሁ ኮማ ሰጠ ማለት ነው። ከ330 በኋላ ኮማ this number is ስንት ነው ማለት ነው? 33333 እንደሆነ አስቀመጠ ማለት ነው። ለይታ ምቹ ያደርጋል። ሌላ ደግሞ እዚህ ጋር ላሳያችሁ ፈልገው ምንድነው? እቺኛዋ ነገር አለች። እቺኛዋን በደንብ እዩ። ኢንክሪዝ ዴሲማል የዴሲማል ቁጥር መጨመርና መቀነስ። ለምሳሌ ቀጣይ በእርግጥ ካልኩሌሽኑ እናያለን፣ ግን እቺን ለማሳየት ያህል የሆነች ካልኩሌሽን እዚህ ጋር እንስራ። 10 አልኩኝ፣ እዚህ ደግሞ 3 አልኩኝ። እዚህ መጥቼ ኢኳልስ ቱ አልኩና 10 ስካፈል 3 ኢንተር አልኩኝ። ስንት መጣ? 3.3333 መጣ። 33 ያለ ይቀጥላል። ስለዚህ ይሄን ዴሲማል ፖይንት ምን ማድረግ አለብን? መቀነስ ያስፈልጋል ማለት ነው። እንዴት ነው የምንቀንሰው? አያችሁ ይሄንቺ ክሊክ ሳደርግ ይቀንሳል ማለት ነው። በቃ እዚህ በሁለት ዴሲማል እንደዚህ ማስቀመጥ እንችላለን። 4 እናልካለን ደግሞ እንደገና 00 አድርገን ወደ ላይ መጨመር እንችላለን። አያችሁ መቀነስ መጨመር ይቻላል ማለት ነው። ስለዚህ እዚህ ጋር ያሉ ነገሮች እነዚህ ናቸው። እንደወደዳችሁ ተስፋ አደርጋለሁ። ፕሊዝ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ጥያቄ የሆነባችሁ ነገር እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡኝ፣ እቀበላለሁ ማለት ነው። ባይ ባይ።